መንገድ መጨረስ ይቻላልም ካላችሁ እንግዲህ ያንን ያላበረታታም፣ ግን ህጉ ጠበቅ ማለት አለበት። ከህግ አካላት ጋር ሆናቸው እንዲህ ያሉ ሰዎችን ኢቭን አለባበሶች ራሳቸው፣ ንግግሮች ራሳቸው፣ ቃላት አጠቃቀሞች ራሳቸው ሚዲያ ላይም ጭምር ትኩረት ሊሰጣቸው ይገባል ብዬ አስባለሁና ከዛ መጀመር አለበት ለማለት ያለው። ከምንም ነገር በላይ ደግሞ ወላጆች ልጆቻቸውን ስታሳድጉ በጣም 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 በቅርብ ክትትል ያስፈልጋቸዋል የሚል እምነት አለኝ። አሁን በምሰሟቸው ዜናዎች ህፃናት ጭምር አጉላጉል እየሆኑ ያሉበት ሀገር ላይ ያለ ነው እና ይሄ ጥንቃቄ የሚያስፈልገው ነገር ነው ለማለት ፈልጌ ነው። ቃላችን እንዴት ነሽ? ሰላም ነው ቴዳዬ፣ እንዴት ናችሁ? እንዴት አመሻችሁ? አለሁልሽ። በነገራችን ላይ ቃል ሜካፕ ነው የምትሰራው። የሜካፕ ባለሙያ ናት። ካናዳ ነው ያለችው። ማማር ግዴታ ነው። እውነት ነው። ለማማር ደግሞ ትክክለኛ ሰው። ቴንኪው ቴዳዬ። እኔ እንኳን የመጣሁት ቴዳዬ ዛሬ ሶፎንያስን አውቀዋለሁ በቅርብና በጣምም ባላውቀው ጀስት በስራ አጋጣሚ እንገናኝ ነበረ። አንዳንድ ስራዎችንም አብረን ሰርተናል እና በቀደም ምናምን ራሱ እያወራን ነበረ። እዚህ የመጡ ጓደኞች አሉት ምናምን እና እኔ ሳውቀው ሶፎንያስን ሳውቀው የተረጋጋ ሰው ነበረ። ማለት መቼ መሰለ ሀፕን አረገብኝ ሲል ሙስሊሞች ነበረ ኢንተርቪው ያደረገው የኢድ ነው ምናምን ፕሮግራም ነበረ። እኔ እዛ ተገኝቼ ነበረ። እኔ እሱን ሜካፕ አድርጌለታለሁ የተወሰነ ነገር እና ያኔ ሳገኘው በጣም ፍጹም የተረጋጋ በደንብ ከሰው ጋር ኮሚኒኬት ማድረግ የሚችል ሰው ምናምን ነበረ እና ከስንት ጊዜ በኋላ አመመው ምናምን ተብሎ ጠፍቶ ሲመለስ በቃ የተለየ ሰው ሆኖ ነው የመጣው። ማለት ምን ሀፕን አድርጎበት ነው? ምን በህይወቱ ተፈጥሮ ነው? የሆነ ነገር ሲመጣ መቼም ያው ጥፋተኛ ሆኖ ያገኘነውን ሰው በቃ እዛው ላይ እሱ ላይ ነው የምንነሳው እና እሱስ ምን ማን ነው ምን ወደዚህ ደረጃ ያደረሰው? ሆኖም ከሆነ እሱንስ ምን እርዳታ ያስፈልገዋል? ወደዚህ ደረጃ ሲያደረሰው ምንድን ነው? በፍላጎቱ ነበር ወይ የገባው? ከገባም እንዴትስ ነው መውጣት ያለበት? በእርግጥ አሁን የሶፎንያስ ወይ ይፋ ወጥቶ አይታችሁ ሊሆን ይችላል ምናምን። እኛ ሴቶች እንኳን ሆነን በውስጥ መስመር ሌዝቢያኖች አሉ ይመጣሉ። ቃሉን በእንግሊዝኛ ተጠቀሚ፣ በእንትን ተጠቀሚ። ለዚህ ተለዋጫቻዊ ቃሉ ምንድን ነው የሚባለው? ሉጤዎች ነው የሚባሉ ኦኬ። ብቻ ሴቶችም ይመጣሉ በየአካውንት። ሀገራችን እንደ ሀገር እንደተበላሸች የምታውቀው እኔ ከሻሸመኔ የሆነች ልጅ በስነስርዓት ታወራኝ ነበር መታ በፌስቡክ። እንዲያውም አሁን በቲክቶክ ምናምን ሳይሆን በፌስቡክ ታወራኝ ነበረ እና በደንብ ነው ስጠይቃት የነበረው እንዴት ወደዚህ ነገር ልገባ እንደቻለች ምናምን እና ይሄ ነገር ኢትዮጵያ ውስጥ አልተስፋፋም ሊባል አይችልም። በደንብ ተስፋፍቷል፣ በወንድም በሴትም። እኔ እማቃቸውም የወንዶች አሉ እማቃቸው ኦፊሻሊ አርቲስቶች ሳይቀር ሰፖርት የሚያደርጓቸው ሴት አርቲስቶች ማለት ነው። ወንድ ሁነው ሴት አርቲስቶች ላይክ እንደ እህታቸው የሚያዩቸው ወንዶች አውቃለሁኝ። አርቲስቶች ጋር በብዛት አሉ፣ ብዙ አሉ። አርቲስቶች ጋር ፍሬንድ የሆኑ የሀብታም የሆኑ ወንዶች አሉ። የሀብታም የሆኑ ወንዶች መዝናናት ላይ የሚያተኩሩ ወንዶች ሆነው የአርቲስት ፍሬንድ የሆኑ ወንዶች አሉ። ጀስት ግን እንደንትን ነው እንደ ፈን ነው የሚያዩት። ይሄ እንዴት ነው ፍሬንድነታቸውን ላይክ ወንድ ስለሆኑ ላይክ ለነሱ እንደ እህቶቻቸው በቃ ላይክ ፍሪደም ይሰማቸዋል። አብረው አንድ ሩም ያድራሉ ምናምን። ጀስት ሰፖርት ነው የሚያደርጓቸው። ምንም ላይክ እንደ ውጭው ዓለም ይሄ ለምደውታል። እኔም ጋር መጥቶ አይላሽ የተሰራ ምናምን እና ወንድሞች ራሱ መጥቶ እንመታለን ምናምን ብለውኝ ነበር የሆነ ጊዜ ሰምተው ማለት ነው። ከዛ እኔም አላቅም ነበረ እንደዛ መሆኑ። ከዛ ነው ያወቅኩት። ግን አሁን የደረሰበት በስፖርት ምናምን ባለፈው ሲሰማ ነበረ። አሁንም ይሄ መጣ ምናምን። በተባራሪ ወሬ እንደዚህ አይነት ጭምጭምታዎች ምናምን አልሰማሽም? በቴክስት ይልቅ የላ የሚልክልን ነገር ጤነኛ አይደለም
በአካል ስናገኘው የሚናገረው ንግግር ትክክል አይደለም በጭራሽ። እኔ አሁን የእንትናን የእሱን ማዝነው እንዴት ነው ለእናትየው ነው ማዝነው። እናትየው ይዟት መጥቶ ነበር እኛ ጋር ሜካፕ እንድትሰራ ባለፈው እና እኔ የለሁም እህቶቼ ናቸው የሰሯት እና ኢቨን ሜካፕ እየተሰራች ምን ትለዋለች እንዴ በቃ አሁን ከዚህ በኋላ ደግሞ ለሰርግ ነው የምሰራው ምናምን የምትል እናት ነው የነበረችው። አሁን ይሄን ነገር ስታይ እናት ምን ትላለች አላውቅም። በጣም ለወላጆች በጣም ከባድ ፈተና ነው የሚሆነው ይሄ። ግን ይሄ ልጅ እኔ የሆነ ከባድ ጉዳት እንዳይደርስበት በጣም እፈራለሁኝ። ምክንያቱም በቃ አሁን ሁሉም ሶሻል ሚዲያ እሱ አይን ላይ ነው ያለው። ጥፋተኛም ተደርጓል፣ ጥፋተኛም ሊሆን ይችላል። ገባ መፍረድ አንችልም። ያየነውም የሰማነው ነገር አለ፣ አለመፍረድም አንችልም። ሁሉም የራሱን ኦፒኒየን ይሰጣል፣ የራሱን አስተያየት። ነገር በጣም ከባድ ነው የሚሆንበት ለሱ። እኔ እንጃ በህይወት የመኖርና ያለመኖር ጉዳይ ነው። ለቤተሰቦቹም በቤተክርስቲያንህም በሰፈርህም በምንህም የመኖርና ያለመኖር ጥያቄ ውስጥ የገቡ ሰዎች ይመስሉኛል። እና አላቅም ግን ነገሩ በጣም በጣም እንደተስፋፋና እኔም በማውቀው መረጃ ብዙ ሰዎችን እናውቃለን። ይሄ እንዲህ ብሎ ዘርዝሮ መስጠት ላይደረግ ይችላል። ግን ውስጥ ለውስጥ እንትና እኮ ምናምን የሚባል ነገር አለ። ሶሻል ሚዲያ ላይ ያሉ ሰዎች አሉ። ሌላ መዘርዘር የማትችለው ቦታ ላይ ያሉ ሰዎችም አሉ። እንዴት ነው የሚጠራው? እሱን እንግዲህ በእንደዚህ አይነት መልኩ እያደረግን አደባባይ እያወጣን ላይሆን ይችላል። ግን ትውልድ ወዴት እየሄደ ነው? የሁላችንም ጥያቄ ነው። ወላጅ እንዴት ነው ልጁን የሚያሳድገው? እንዴት ነው የሚመራው? እንዴት ነው የሚያደርገው የሚለውን ደግሞ የራሱ ኃላፊነት ነው የሚሆነው። እኔ በቃ ለሌ የፈለኩት ምንድን ነው ልጁ ያለበት ሁኔታና ወደፊት ልጁስ እንዴት ነው ወደዚህ የገባው? ገብቶም ከሆነ የገባበት መንገድ እንዲታወቅ የህግ ባለሙያ ሳይኮሎጂ ላይ ያሉ ምናምን እሱን ራሱ ሰፖርት አድርገውት ወደዚህ ቦታ ያመጣውን ሰው ከስር ከመሰረቱ ማወቅ ነው ያለባቸው። እሱ ብቻ አይደለም ይሄን ነገር ያመጣው፣ እሱስ ምን ደርሶበት ነው ወደዚህ ነገር የመጣው? መቶም ከሆነ ማለት ነው። እና እኔ በዚህ አጋጣሚ ምናልባት ለሁላችሁ እያደመጣችሁ ላላችሁ ሰዎች እናቱን አይቻለሁ። እስኪ ዝም ብላችሁ የልጁን ነባራዊ ሁኔታ ያደረጋቸውን ኢንተርቪዎች እዩ። አሁን ሲምፐታይዝ ማድረግ አለብን አይደለም? እስኪ ይሄ ልጅ የቤተሰባችሁ አካል ቢሆን ወይ ወንድማችሁ ቢሆን ምንድን ነው የምታደርጉት? ለወንድማችሁ የምታደርጉትን ለዚህ ልጅ መመኘት ያስፈልጋል። ለእህታችሁ የምታደርጉትን ለዚች። ወንድማችሁ ቢሆን ትገላላችሁ ወይስ ከዚህ ነገር እንዲያወጣው ለፈጣሪ ትጸልያላችሁ? መንፈሳዊ ሰዎች ከሆናችሁ መንፈሳዊ ሰዎች፣ የጤና ባለሙያዎች ይሄ ነገር መጀመሪያ ምንድን ነው? አንዳንዶች ህመም ነው ብለው የሚወስዱ ሰዎች አሉ። አንዳንዶች እርግማን ነው ይላሉ። ኢቨን እንዴት እንደሆነ እንኳን በማንስማማበት ሁኔታ ላይ ያለ ነው። አሁን ይሄ ልጅ ወንድማችሁ ቢሆን ለወንድማችሁ የምትመኙትን ንገሩኝ። ኮመንት ላይ ያላችሁም ጥያቄውንም ቴሌግራም ላይ ጽፌላችኋለሁ። ምንድነው መፍትሄ? ምንድነው የምታደርጉት? ግን ወደ ትንታኔው እኔ አሁን ወደዚህ ከመምጣት በፊት ሙሉ ቪዲዮዎችን ሳይ ነበር፣ የሚያደርጋቸውን ኢንተርቪዎች በሙሉ። የሆነ ቦታ ላይ ሰው ሁሉ አደመብኝ ይላል። የሆነ ቦታ ላይ የራሴ ጓደኞች ተነሱብኝ ይላል። ታመምኩኝ ይላል። ከራሴ አይደለሁም ከጎኔ አይደለሁም ይላል። የእናትየውን 60ኛ ዓመት ሲያከበር ነበር በእንባ የታጀበ ልጁ። የ4 ኪሎ ልጅ ነው። የ4 ኪሎ ልጆች እዚህ ውስጥ ካላችሁ በቅርበት ታውቁታላችሁ፣ ሚዲያ ሰዎች ታውቁታላችሁ። ከንግግሩና ከፊዚካል ስትራክቸሩ ያየሁት ልጁ
ከጤናው እንዳልሆነ በተለይ ከአንዲት ሴት ጋር ፀጉሯን ኦሬንጅ ከተቀባች ከአንዲት ሴት ጋር ስሟ ጠፋብኝ፣ ሚዲያው ከእሷ ጋር ያደረገው ቆይታ ላይ በግልጽ የታመመ ሰው እንደሆነ ወይም ደግሞ ጤናው ትክክል እንዳልሆነ ትረዳላችሁ። ይሄ ሰው ነፃ የሚወጣው እንዴት ነው? መፍትሄ ነው የሚያስፈልገን ብዬ አስባለሁ። መፍትሄ ደግሞ ያለው እናንተ ጋር ነው። ብዙ አይነት መፍትሄዎች አየር ላይ አሉ። ይገደልም መፍትሄ ላይ ነው ያላችሁት። ይገደልም እያሉ ነው። ይጸለይለት መፍትሄ ነው። ግን ሲሪየስ የሆነ መፍትሄ አላማችን ማዳን ከሆነ አላማችን ይህን ልጅ ከገባበት ነገር እና በሱ ችግር ውስጥ ያሉ ሰዎች፣ በነገራችን ላይ እንዲህ ያሉ ውይይቶች ስንወያይ እሱ ብቻ ሳይሆን በዚህ አይነት ነገር ውስጥ ያሉ ሰዎች ሁሉ ቁጭ ብሎ ያደምጡናል።